بسم الله. الله سبحانه وتعالى بالقرآن وصلي والكاظمين الغيظ والعافين عن الناس ላል ከአላህ ከሚፈሩ ከሙተቂኖች ባህሪ ቁጣቸውን የሚይዙ የሚወጡ ለሰዎች ምክር የሚሉ ይላል አላህ። እዚህ ጋር ለማንሳት የምፈልገው ቁጣን غضبን በተመለከተ ነው። ቁጣ غضب ሰዎች ዘንድ የሚከሰት ተፈጥሯዊ አላህ Subhanahu Wa Ta'ala የፈጠረው ተፈጥሯዊ የሆነ ነገር ነው። ከአንድ ሰው ከሌላ ሰው ይለያያል። ነገር ግን ይህ ቁጣ የሚባለው እንዴት አድርገን መቆጣጠር እንዴት አድርገን መሻገር እንዳለብን ኢስላም በተለያዩ ሁኔታዎች አስረድቶናል ማለት ነው። ለዚህ ነው አላህ Subhanahu Wa Ta'ala አላህን ከሚፈሩ ሰዎች ባህሪ አንዱን ያደረገ ቁጣቸውን የሚወጡ ያ ማለት ቁጣቸውን የሚቆጣጠሩ ማለት ተናገረ ማለት ነው። ዓለማዊ የሆነ ቁጣ ሊኖር ይችላል። በዓለማዊ ክስተቶች የሚገኝ የሆነ የሚፈጠር የሆነ ቁጣ ሊኖር ይችላል። ወይም ደግሞ አኺራዊ የሆነ ያ ማለት ሃይማኖታዊ የሆነ ቁጣ ሊኖር ይችላል ማለት ነው። በተለይ ዓለማዊ በሆነው ቁጣ በሚከሰትብን ከምንም በላይ ራሳችንን ልንቆጣጠር የሚገባ ነው። ሰዎች ቁጣቸው ቢለያይም አንዳንዶች ራሳቸውን ወደማያውቁበት ደረጃ ይሄዱና ሰዎችን እስከሚጎዱ ድረስ ይደርሳሉ። ሌሎቹ እንደየሁኔታው ነው። ነገር ግን ዲናዊ በሆነ ጉዳይ ነብዩ ሰለላሁ ዐለይሂ ወሰለም ይቆጡ ነበር። የአላህ Subhanahu Wa Ta'ala ህግጋት ሲጣስ የአላህ Subhanahu Wa Ta'ala ሁሩማት ክብሮች ሲነኩ ኢስላም ሲነካ ነብዩ ሰለላሁ ዐለይሂ ወሰለም ይቆጡ ነበር። ማባሉ ሪጃል ይላሉ ማሻአንሁም ሰዎች ጉዳያቸው ምንድነው ይህንን የሚሉት ይህን የሚያደርጉት አሁን ነብዩ ሰለላሁ ዐለይሂ ወሰለም ፊታቸው እስከሚቀላ ድረስ ይቆጡ ነበር። ይህ ምንድነው የአላህ Subhanahu Wa Ta'ala ዲን ሲነካ ነው። ከዛ ውጪ ግን ነብዩ ሰለላሁ ዐለይሂ ወሰለም ታጋሽ ነበሩ ሰለላሁ ዐለይሂ ወሰለም። ለዚህም ነው ከምንም በላይ ራሳችንን ቁጣ ላይ ልንቆጣጠር ይገባል ማለት ነው። طيب ቁጣ ይከሰታል በተለያየ ጉዳይ ማለት ነው። ነገር ግን ቁጣችን በምን መልኩ መቆጣጠር እንችላለን? ዑለማዎች የተለያዩ መፍትሄዎችን አስቀምጠዋል። ከዛ ውስጥ አንድ ተወሰኑትን መጥቀስ ይቻላል። የመጀመሪያው ቁጣው በሚከሰት ሰዓት የምንቆጣ ሰዓት ቦታችን መቀየር ያ ማለት ካለንበት ወضع ቁጭ ብለን ከሆነ መቆም ወይም ቆመን ከሆነ ቁጭ ማለት ወይም ካለንበት ቦታ ተነስተን ወደ ሌላ ቦታ መሄድ ይህ ምንድነው ያለውን ተጽዕኖ በተወሰነ መልኩ ይቀንሰዋል። ወይም ደግሞ በአላህ Subhanahu Wa Ta'ala መጠበቅ ኢስቲዓዛ ማድረግ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም በዚህም የማይረጋጋ ከሆነ ቁጣችን ተነስተን ውዱእ ማድረግ ምክንያቱም ያበርደዋልና ይህም ካልተቻለ ተነስተን ወደ ሰላት ሄደን ረካዓተይን መስገድ ማለት ነው። ይህ ቁጣችን ልንቆጣጠርበት የምንችልባቸው መንገዶች ናቸው። ዓለማዊ በሆኑ ነገሮች የሚከሰቱ ቁጣዎችን በዚህ ሁኔታ ልንቆጣጠረው ይገባል። ነገር ግን ዲናዊ በሆነ በየትኛው ጉዳይ የአላህ ህግ ሲጣስ ከምንም በላይ ልንቆጣ ይገባል። ግን አግባቡን በጠበቀ ሁኔታ መሆን አለበት ነው። አላህ Subhanahu Wa Ta'ala ቁጣቸውን ከሚወጡት ከሚቆጣጠሩት ያድርጋል። ሰላም አለይኩም ወበረካቱሁ።